ነው። አሁን ጉብኝት ያገኘው ጉብኝት ይሆናል። የበሽታ ኃይል ይሰበራል፣ ይሰበራል። በሽታ ተረበ ጩኸ ኃይል ሶሴ ብንጽቀታ ብለው እግዚአብሔር ይመስገን። ሰላም ለእናንተ ይሁን። እንደ እግዚአብሔር ያለ ማንም የለም። ስሜ ትዕግስት ተሾመ እባላለሁ። ከዚሁ ካሰላ ከ04 ነው የመጣሁት። እግዚአብሔር አስደሰተኝ በዚህ ቤት። ስንት ዓመት የተሰቃየሁበት ኦርቶዶክስም ሆኜ ያየሁበት መከራ በሽታ የዛን ቀን ሲጸልይልኝ ሰው የማያውቀው ነው ያለው። እግዚአብሔር እንደደረሰልኝም ነው የመጣሁትም የመጀመሪያ ነው በዚህ ቤት ተንከራትቻለሁ። ይሄ ገስታውስ የሚባል ብሬን ጨርሼ አዲስ አበባ ሐዋሳ ጌታን የተቀበልኩት በ2011 ነው። ከአረብ ሀገር ነው ጌታ ያመጣኝ። መጣሁኝ መስከረም ላይ 2011 3 ቀንም አላደርኩ 3 ቀን ምናምን ያደርኩት ጌታን ተቀበልኩ፣ ተፈወስኩ። ከዛም በኋላ ግን ያለው ውርጅብኝ አይደለም በቃ ምንም በቃ ወደ ጌታ ስለመጣው ፈተና ነበር። እሄዳለሁ ቸርችም ጸሎትም ይጸልይልኛል። ምንም ሊጣፋ ከላይ ላይ አልቻለም ውጊያው እና በቃ የዛን ቀን ዛሬ 15 ቀን አለፈው። እግዚአብሔር ሰው ጸለይልኝ። እግሬም በጣም ነው የሚያመኝ ከወገቤ በታች። ይሄ ጊዜማ በቃ የፈተና ጊዜ ነው። ብርድ ሲሆን ካልሲም 24 ሰዓት ነው የማደርገው። አሁን እሱ ከጸለየ ከዛን ቀን ጀምሮ ካልሲ ትዝ አይለኝ። ይሄው ባዶ እግሬን ነው የሚሄደው። ወገኖቼ ስንናገር ቀላል ነው፣ በእውነት ቀላል ነው። ያየሁት የልጅነት ፈተና ከልጅነቴ ጀምሮ ሲሚንቶ ላይ ያሳድረውኝ ነው ብርድ በውስጥ የገባ ያን ጊዜ ከወገቤ ጀምሮ ይጠዘጥዘኛል። በዘነዘና ሁሉ መመታበት ጊዜ አለ። ውስጤን እንዲሰማኝ ህመሙ እንዲህ የሚለቀኝ እየመሰለኝ ሰው አስረግጣለሁ ላይ ከወገቤ ጀምሮ ያልሄድኩበት ቸርች በፊት ኦርቶዶክስ ሆኜ ያልሄድኩበት ይሄ ጸበል ምንም አሁን ራሱ ዞሬ ሲጸለይልኝ ያለው ችግር ሰው አገልጋይ ጸልዮልኝ ሲሄድ ከሰው ያጣላኛል፣ ነገር ይዝግትግት ይላል፣ ጠቅልል ያደርገኛል። እንዲህ ምንድነው እግዚአብሔር ወይ እኔ ምን አይነት ኃጢአተኛ በሆን ነው ብዬ ከእግዚአብሔር ጋር ክርክር አለ። ያ ሁሉ ተራግፎ ስተኛ ደስተኛ ስወጣ ደስተኛ እኔ ግርም ለሚለየት እግዚአብሔር በልብ አክብርልኝ። አመስግኑ ወገኖቼ፣ ፈታተኛ እግዚአብሔርን አመስግኑ። የሚደንቀው ነገር ድንቅ የሚለው ነገር እግዚአብሔር በዚህች ቤት እኔን ሲፈውስ እዛ በተብለጨለጨ ቦታ ሄደናል፣ በደመቀ ቦታ ሄደናል። ወንበሩ ተጨናንቆ መከራ ታይቶ ተጋፍተን ገብተን ፈውስን አላገኘሁም። ብሬን ስጨርስ አረፌ ቁጭ። ግን በዚህች ቦታ ላይ እኔ ድንቅ ነው እግዚአብሔር። እውነት የሚገርም ግሬስ ነው ያለው። ይሄ ብላቴና ገና ልጅ ነው፣ ግን እኔን አግኝቶ በሱ ውስጥ ሆኖ እግዚአብሔር እኔን መፈወሱ መርገምና ከርስ ነው ያለኝ የዛን ጊዜ ያልታወቀ። አሁን እግዚአብሔር ይመስገን ስተኛም ደስተኛ ነኝ። አይርበኝም፣ በበላም ባልበላም የሆነ ነገር ከሌሌ እንደሄደ ነው። አይቅለልብን ግን የእግዚአብሔር ስራ የእውነት አይቅለልብን። እንዲህ አሁን ባዶ ይመስላል ይሄ ሌላው ጋር ተጋፍቶ ፈውስ የለም።